ያው ሰነዱን ብቻም ሳይሆን እኛ በተለይ የቀረበው ሰነድ ያው ምን ኖርበት ነው ምን ሰራው ሁላችንም የምናውቀው ነው። ሚዲያ ሰነዱም ያው ባይቀር ማንም የሚያውቀው ሊገባ ተግባር ነው የሚል ሀሳብ አለኝ። ከአገር ጋር በተያያዘ አገርም የሚገነባ በሚዲያ ነው፣ አገርም የሚፈርሰው በሚዲያ ነው። ለምሳሌ ከተለያዩ እንትኖች ፕሮጀክቶቹ ጋር በተያያዘ መውሰድ የሚቻልበት ሁኔታ አለ። ለምሳሌ ከኢትዮጵያ ህዳሴ ግድብ ጋር ቢያያዝ ሚዲያ እጅግ ወሳኝና ትልቅ መሆኑ ያየንበት ሁኔታ ያው የተለያዩ እንትኖች ዲፕሎማሲዎች ያየንበት እንትን አለ። እንደገና ደግሞ ለምሳሌ ለተባበሩት አረብ ኤምሬት ለምሳሌ ለነሱ ኢትዮጵያ ወክሎ በአረብኛ ቋንቋ የሚናገር ሰው ነበረ። ይሄ ትልቅ አሻራ እየወሰደ ያለው የሚዲያ ጥቅም ትልቅ ስለሆነ ነው። በመቀጠል ደግሞ ቅርብ ጊዜ ባለፈው የአረጋውያን እየተሰበሰበ ነበረው ኦንላይን ሚዲያ ላይቭ ኦን ኢቢኤስ ለምሳሌ ብዙ ብር መሰብሰብ የተቻለበት ሁኔታ ነው አለው። ከአሜሪካ ከተለያዩ አህጉር ማለት ነው ቀጥታ ላይቭ እንትን እያሉ የሚሰጡ ሰዎች ማንም ያው ይህ ተሰምቶት ነው እየሰጣ ያለው ሰብአዊነት ተሰምቶት። ይሄ ራሱ አንድ ትልቁ የሚዲያና ያው በመንግስታችንም ባመቻቸው እንትን እንዲሁ የብልጽግና ትልቁ እንትን አሻራ የጣለበት ነው የምለው። በተለይ በአሁኑ ሰዓት ባለንበት ሁኔታ ያው የምናየው ነው። እንደ አካባቢያችንን ብንወስደው ሚዲያ ማለት ያው እኛን ስንጠቀሙት የሚጠቅመን ሳንጠቀም ስንቀር ያው የሚጎዳን መሆኑ ያው በተለያዩ እንትኖች ያየንበት ሁኔታ አለ። ለምሳሌ ከእንትንም ጋር በተያያዘ ያው ቅድም ተነስቷልም ለምሳሌ ከአባይም ጋር በተያያዘ ለምሳሌ በአሁኑ ሰዓት ያው እንደ ስልጤ ዞን የተለያዩ ዌብሳይቶችና ሶፍትዌሮች እየለሙ የሚገኙበት ሁኔታ አለ። አንደኛ ፊት ላይ ዌብሳይት ሲከፈት ቀጥታ የሚመጣው ማለት ስልጤ አባሄክ ተብሎ የምስራቅ ስልጤ ወረዳ ይሄ ነው የሚመጣው። ይሄም ትልቅ ያው ሚዲያው ባደረገው ሁኔታ እና ያው የመንግስት በከፈተው የተለያዩ እንትኖች ምቹ ሁኔታዎች ይመስለኛል በሱ ነው። ሌላም ደግሞ ያው ከተለያዩ እኛም አንዳንድ ያው ለምሳሌ የተለያዩ እንትኖች ይለቀቃሉ በተለያየ እንትኖች ያው ይሄንም አንዳንዴ አውቀን ስንጠቀምበት ለምሳሌ እኛ እንደ ማህበረሰብ ትንሽ ተምሯል የተባለው ሰው ለምሳሌ የሆነ ነገር ቢለቅ ትንሽ ከኛ ደግሞ ታች አለው ወይም የማያውቀው ማህበረሰብ ያው ፌስቡክ መሆኑን ነው የሚያውቀው ማን እንደለቀቀ ስሙ ራሱ ሊያነብ የሚችል ሰው ሊኖር ይችላል። ይሄን በሚያበት ለምሳሌ ወይ ሰይፉን ለቀቀ ሲባል የኔን ፔጅ ሲያይ ያ ነገር ለምሳሌ ወይ የተሳሳተ መረጃ ሊሆን ይችላል። ይሄንን መረጃ ጠንቀን ማወቅ የምንችልበት ምክንያቱም ቅድም ተብሏል አገርም የሚገነባው ያው ከኛ ከወረዳ ከቀበሌ ጀምሮ ነው። ቀበሌ ወረዳ እያለ ነው እንትን የሚለው ፌስቡክ ላይ የምንለቀውን ነገር የተለያዩ እንትኖችን ጠንቀን ማወቅ መቻል አለብን። ለምሳሌ የምንከተለው ነገር ራሱ በዛው ልክ ማወቅ መቻል አለብን። ካልሆነ አገር ይፈርሳል፣ አገርም ይገነባል። ያው በዚህም ስለሆነ ማለት ነው። ሌላኛው ደግሞ ያው አካላቶች በመሪነት የወረዳው ሁሉም ሰው ሚዲያ ምንድን ነው ለምንድን ነው የምንጠቀመው የሚል ሰው ልጅ አፕዴት ይፈልጋል። ሞባይላችሁ ኤቭሪቲንጋች ምን ይፈልጋል? አፕዴት ይፈልጋል። ሰው ነቃ ማለት አለበት። ቢኮዝ በእውቀት መገንባት አለበት። በእውቀት ካልተገነባ ወንድሜ ወለደ ያነሳው አስተሳሰብ አለ። አላዋቂዎች ድፍረት፣ አዋቂዎች ዝምታ አገር ያጠፋል። ቢኮዝ ሚዲያ ማንጠቀም ሰዎች የለንም ሁላችንም። ስለዚህ ሚዲያ ለምንድን ነው የምንጠቀመው? የት ነው የሚያደርሰን? ይሄ ዲፊኒሽን ምንድን ነው? አካታች ነው ወይስ ነጠላ ትርክት ነው? ብዙ ጊዜ ማየት ያለብን አሰላስለን ነው ሼር ማድረግ ያለብን። ብቻ ስለወደድኩት ሳኖ የጊዜ ሰው ስለሆነ ውልድ የጊዜ ሰው ስለሆነ ስለለቀቀው ሼር ማድረግ የለብኝም። ሀሳቡ ምንድን ነው? ቢኮዝ ሀሳብ ይለውጣል፣ ሀሳብ ያጠፋል። ሀሳባችን ተንትነን ማወቅ አለብን። ሁለተኛው ሚዲያ ላይ ምንድን ነው ለምንድን ነው የተቋቋመው ብለን ማሰብ አለብን። ሁለተኛው እንደ መምህር ማነሳው በዚህ ዘመን ኑሮ ተወዷል እንላለን። ኑሮ የመወደድ ሚስጥሩ ምንድን ነው ብለን ሚዲያችን ለገበያ ማዋል አለብን። ለምሳሌ ምስራቅ ስልጤ ውድ የሆነ ነገር እኔ በትውልድ አካባቢ ርካሽ ከሆነ ሚዲያ በመጠቀም ፖዚቲቭ አፕቲድ በመፍጠር ዋጋውን ማረጋጋት ይቻላል። ሚዲያችን ስንጠቀም ግን ቢዝነስ ማግኘት ይቻላል፣ ስራ መፍጠር ይቻላል። የመጀመሪያው እስኪሉን የፈለገበት ስልክ መያዝ አይደለም፣ የስልክን ጥቅም ማወቅ ነው ትልቁ አፕሊኬሽን። ሁለተኛው አጥፊ የሆኑ ስማቸውን ቀይረው የሚለቁ ሰዎች አሉ። አንድሮ ቨርሽን በመጠቀም ስማቸውን አድሬሳቸውን ማወቅ ይቻላል። ይህንን ነገር
ዳታ ቤዝነት የተማራችሁ ኮሚኒኬሽን ላይ ያላችሁ ዳታ አናላይሲስ የምትሰሩ ሰዎች አንድሮ ቨርሽን ላይ እንዲጠቀሙ ማድረግ አለባችሁ። አንድሮ ቨርሽን ላይ እኔ እሸቱ ሲባ ነኝ ተወልጄ ያደኩበት ሙሉ አድሬሴ ሙሉ ያወጣል። ስሜን ቀይሬ እንኳን ብጠቀም ድሮ የዛሬ 10 ዓመት 20 ዓመት ሼር ያደረኩትን ያመጣ። በሰው ስም ባወጣ ሲሙን በተወሰነ በሆነ ሰው ስም ባወጣ እንኳን ያ ሰው ቢሞት እኔ የምጠቀመውን አፕሊኬሽን ይሄ ሰው ከዚህ ሰው ጋር ሼር ያደርጋል በማለት ያወጣል። ይሄንን ዳታቤዝ እንዲያድጉ ማድረግ። ሁለተኛው ሚዲያ ላይ ያለው ሽፋን ማደግ የሚችለው አንቂ ሰዎችን ማንቃት። ለምሳሌ እንደዚህ ወረዳ በፖዚቲቭ የሚሆን በኔጌቲቭ ጀማል ምስራቅ የሚል ፔጅ አለ። ያ ፔጅ የወረዳውን ፖዚቲቭ ነገር የወረዳውን ማሲቭ ነገር የሚለቅ ከሆነ ሼር እናደርጋለን። የተሳሳተ ነገር ከሆነ ግን ጀማልን ቢሮ ጠርቶ መምከር መጀመሪያ ቢኮዝ ችግር ወደዛ ከገፋን ልዩነት ይበዛል። የመጀመሪያው መተሳሰብና መደጋገፍ ይቀድማል። ከዛ ጀማልን በህግ አግባብ መጠየቅ፣ እምቢ ካለ ደግሞ እርምጃ መውሰድ። ወረዳችን እርምጃ በመውሰድ ደስ ብሎኛል። ያ ማለት አጥፊውን ለማስተካከል ይሄንን ነገር ካደረግን ለፖዚቲቭ ከተጠቀምን ለገበያ ለምሳሌ እኔ መምህር ነኝ። ኢለርኒንግ የምንጠቀመው በምንድነው? በቴክኖሎጂ ነው። ኢማርኬቲንግ ብናበዛ፣ ኢኮሙኒኬሽን ብናበዛ አገራችን መለወጥ ይቻላል። ወረዳችን መለወጥ ይቻላል። የመጀመሪያው አመለካከትን መቀየር ብቻ ነው። አመሰግናለሁ። ያው በደንብ ዘርዝሮ አቅርቦታል። ምናልባት ከሚዲያው አንጻር ያው እነዚህ በርካታ ስራዎች ለመስራት ያው ትልቅ ሚና እንዳለው የተገነዘብኩት በርካታ ነገሮችን አንስተዋል። በፖለቲካው መስክ ብንወስድ አካታች በፊት አጋርና እንትን የሚላቸውን አካታች ሌሎች ተፎካካሪ ፓርቲዎችን ጭምር አብረው እንዲሰሩ ተደርጎ ያለበት ሁኔታና የተለያዩ ስልጠናዎች፣ ውይይቶች፣ ሌሎች በኢኮኖሚ ዘርፍ ደግሞ በርካታ የተሰሩ ስራዎች አሉ። በግብርናው ብንወስድ ሜካናይዜሽን፣ የስንዴ የበጋ ስንዴ ልንወስድ እንችላለን። የሌማት ትሩፋት፣ አረንጓዴ አሻራ፣ አሁን ከጓዶቹም እንደተነሳው በቱሪዝም በማዕድን እነዚህ በርካታ ስራዎችን የሚዲያው ሚና ከፍተኛ መሆኑ ያው ግልጽ ነው። ሌላ በማህበራዊ ዘርፉም በትምህርት በጤና ትምህርት ጥራት ያለው ትምህርት ያው ብልጽግና በፊት ሽፋን ላይ ነበር ትኩረቱ፣ አሁን ደግሞ ጥራት መሰረት አድርጎ ያው የተሰራ መሆኑና በጤናውም ዘርፉ ደግሞ መከላከልን ብቻ ሳይሆን ማከምንም መከላከልንም ማዕከል ያደረገ ስራ ያው የተሰራ መሆኑን ያው የሚዲያው ሚና ከፍተኛ ነው። ለዚህም ሌላው በዲፕሎማሲውም ብንወስድ ብሔራዊ ጥቅምን ያስከበረ ሀገርን ያው ከፍ ያደረገ የውጭ ግንኙነት ያው እንደሚከተልና ለዚህ ደግሞ የሚዲያው ሚና ከፍተኛ መሆኑን ነው ያው የተረዳሁት። ሌላው ትልቁ እንደኛ እንደ ወረዳችንም ትልቅ ፖቴንሻል ያለው ነው። እናንተ ከመድረክ እንደገለጻችሁት በጣም ብዙ ሁሉም ነገር አለ። ይሄንን ደግሞ እኛ በዋናነት እንደተቀመጠው አፍራሽ ኃይሎችን እኛ ብሎክ በማድረግ እንደገና ደግሞ ጥሩ የተሰሩ ስራዎችን ደግሞ ሼር ላይክ በማድረግ ጭምር ያው እኛ ሚናችንን መውጣት አለብን። በዋናነት እዚህ የኮሚኒኬሽን ቮካል ሆነን ስንመጣ ሚዲያ ለዓለም ትልቁ መሳሪያ ነው። አራተኛ መንግስት ነው ብቻ ሳይሆን ለጥፋትም ለልማትም በዛው ልክ ነው። ስለዚህ ብዙ ሀገሮች አሉ በሚዲያ እንትን ያሉ የፈረሱ በሚዲያ በዛው ልክ የተገነቡ አሉ። እነ ሩዋንዳን ቢወስድ የጠፉት በሚዲያ ነው። ብዙ እልቂት የተፈጠረበት። ስለዚህ ሚዲያ ሚናው ከፍተኛ በመሆኑ እኛ አፍራሽ ኃይሎችን ያው ብሎክ ማድረግና የእነሱን እንትን የማድረግና ሌላ የተሰሩ ስራዎችን ደግሞ ልማቶችን ሼር ላይክ በማድረግ ጭምር የሚናችንን መውጣት አለብን። ከዚህ ባለፈ ደግሞ እንደ ሴክተርም የሚሰሩ ስራዎች አሉ። እንደኛ ሴክተር ብንወስድ አረንጓዴ አሻራ ትልቁ እንትን ነው። እነዚህን ነገሮች ራሱ ሼርና እንትን ሚዲያ ላይ በመልቀቅ እንደ ወረዳ ትልቅ እንትን ይሰራል ነው የሚል እንትን አለኝ። ስለዚህ እኛ ሚናችንን መውጣት አለብን። ብዙሃኑ አሁን ጥቂቶች በዓለም ላይ እየፈነጩ ያሉት ብዙሃኑ ዝም ማለታቸው ነው የሚል እንትን አለ። ብዙሃኑ ቅን ሰዎችና አዋቂ ሰዎች ዝም ማለታቸው ጥቂቶች። ስለዚህ ብዙሃኑ ጥቂቶች ለአፍራሽ እንትን የሚያውሉትን እኛ ጠንክረን መታገልና አፍራሽ ኃይሎችን የመመከት እንትን
በሚዲያው መስራት አለብን የሚል እንትን አለኝ። ያው አመሰግናለሁ።